እና ብቻ በጣም ነው የሚያዛዝነው። እንግዲህ ቤታቸውን እያቃጠሉ እነሱም ደግሞ እንደዚህ ህይወታቸውን እያጠፉ ነው። እና ብቻ በጣም ከባድ ነው። ያው አገራችን ያለችበት ሁኔታ በጣም ይከብዳል። ምንም የማያውቁ ሰዎች ናቸው ህይወታቸውን እያጡ ያሉትና ዘረኝነት አውቆ እንኳን ብሞቱ ምንም ማለት አይደለም ሊያስብለን ይችላል። ግን እነዚህ እናቶች ያለ ጥፋታቸው ምንም ሳያጠፉ እንደዚህ ህይወታቸው በማለፉ በጣም ከባድ ነው። ብቻ ሰላም ጤና ይስጥልኝ የመሲያር ዩቲዩብ ቤተሰቦች በሙሉ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ። ለቻናሌ ቤተሰብ ያልሆናችሁ ቤተሰብ ሆኑ ማለት ነው። ማለት ከዘረኝነት የጸዳችሁ ማለት ነው። እና ዘረኛ የሆናችሁ ግን ያው እዛው ቅሩ አታስፈልጉኝም ማለት ነው። እና እንደዛ ነው እንግዲህ። ትናንትና ዞር ዞር ስል ዝድ የምትባል ልጅ ጋር ሄድኩኝ ማለት ነው። ከምር ማለት ያን ቪዲዮ ከመልቀቋ በፊት እኔ ጋር መታ ኮሜንት ጽፋ ነበረ ማለት ነው። እና ያው ከዛ ሄድኩኝ ቤቷ ሲሄድ ብዙ ነገር ስትናገር ነበረ። ይሄ እንዴት ማለት እሙዬ ይሄን ሰሞን ከነባ አርግዣለሁ የምትል ሴት ማታለች። እና እንግዲህ ነባ ብዙ ሴቶች እኮ ይወደዋል፣ ለምን እንደሆነ አላውቅም። እና ልጁ ደንግባት አለው እንዶ ከሀገር ውጭም ይሄ ልጅ አስረግዞናል የሚሉ በዝቷል በጣም ማለት ነው። እና ሴቶች በጣም በሱ እየተጣሉ ነው። እና ብቻ እኔ አላቅም፣ በኋላ ላይ ብቻ ይሄን ልጅ እንዳይጎዱ ፈርቻለኝ ማለት ነው። እና ነባ ወንድማችን እንግዲህ ብዙ ሰው ይወደዋል ማለት ነው። እና ሴቶች እንግዲህ ፕራንክም ስሰራ በሱ ነው። የእሱ ስም ያለበት ቦታም የለም ሲጀምር ማለት ነው። እና ብዙ ሰው ነባ 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 ይላል፣ ያም እዛም እዚህም ማለት ነው። እና ባሌ ነበረ ወዶ ነበረ ከሱ አርግዣለሁ፣ ይሄ ልጅ የሱ ነው፣ ሀራ የማይባል ነገር የለም። እና እንደዛ ነው ማለት ነው። እና በነገራችን ላይ እኔ ነባ ኦሮሞን እንዴ አላቆም ነበረ፣ የእውነት አላቆም ነበረ። እና ትናንትና ዘድ የምትባል የሴጣን ታናሽ እህት ማለት ነው እንደዛ ሊበላት እንጂና ስትል ሰምቼ በጣም ገረመኝ ማለት ነው። እና እንዴት ከኦሮሞ አረገሽ ምናምን ብላ አለች ማለት ነው። እንዴት ከኦሮሞ ይረገዛል ምናምን አለች ማለት ነው። እና ኦሮሞ እንደዚህ ኦሮሞ የምትጠይቀው ነው ምን ልትሰሪ እኔ ጋር መጣሽ? እኔም እኮ ኦሮሞ ነኝ፣ አታውቂኝም እንዴ? አታውቂኝም ኦሮሞ መሆኔን ነው ወይስ ተሳስተሽ ነው ወይስ አይንሽን ጨፍነሽ ነው የመጣሽው ወይንስ ተሰውረሽ ነው የመጣሽው? እንደው ንገሪኝ እስቲ። እና እንደዛ ነው። ለማንኛውም እንደዚህ ዘረኛ የሆናችሁ ሰዎች ጥሩ አይደለም ማለት ነውና እንደዚህ ስለ ዘረኝነት የሚሰብክ አንዱን ብሔር የሚሳደብ ሰው አትከታተሉ። እኔ አሁን እቺ ልጅ ሰብስክራይብ አንስቼባታለሁኝ፣ ምክንያቱም እሷን ለመጉዳት ሳይሆን አንድ ሰብስክራይብ ባይሄድ ምንም አይጠቅማትም፣ ምንም አይጎዳትም። ግን ያው እኔ ለራሴ ብዬ ነው። ምክንያቱም እሷ የምትናገረው ነገር መጥፎ ስለሆነ ያው እሷ የምትናገረው መጥፎ ነገር ለምን እከታተላለሁኝ ብዬ ሰብስክራይብን ብድግ አደረኩኝ ማለት ነው። ሌላ ጊዜ ኖቲፊኬሽኑ አይመጣብኝም። ሌሎችም ደግሞ እንደዚህ በዘረኝነት የተጨማለቃችሁ ዘረኛ የሆናችሁ እዛው ቅርት ባሉ እንጂ እኔ ጋር አትምጡ። እኔና ዘረኝነት አንዋደድም። የምሬ ነው የምላችሁ። እኔ ዘረኛ ሰው አልወድም። ቅርታ አድርጉልኝ፣ እኔ አልወድም በፍጹም። ለምን እንደሆነ ታውቃላችሁ? አሁን ያለንበት ጊዜ በጣም ከባድ ነው፣ ሲበዛ በጣም ከባድ ነው። እና ስለ ዘረኝነት፣ ስለ ክፋ፣ ስለ ተንኮል የምናስብበት ጊዜ ሳይሆን ወደ ፈጣሪያችን ተመልሰን ፈጣሪያችን የምንማጸንበት ጊዜ እንጂ ስለ ዘረኝነት፣ ስለ ክፋ፣ ስለ ተንኮል የምናወራበት ጊዜ አይደለም። ያው እንደምታዩት ብዙ ሰዎች ምንም በማይታወቅ ሁኔታ ያው ህይወታቸውን እያጡ ስለሆነ አይታወቅም። ያው መቼ ከዚች ምድር እንደምንሄድ አናቅም። አሁን ማለት እቺ የምድር ኑሮ እኮ ለኛ የኮንትራት ኑሮ በሉት እኮ ምንም ልዩነት የለውም። አሁን ለምሳሌ እዚህ ሀገር ስራ ስንሰራ የሆነ ቀን ከነሱ ቤት ከረብ ቤት እንደምንሄድ እንደምናውቀው ሁሉ ከዚች ምድር ላይም አንድ ቀን እንደምንሄድ ወደ ዘላለማዊ ቤታችን እንደምንሄድ ያ ውስጣችን ያ ነገር እያሰበ ስለሆነ የምንኖረው። ስለዚህ ለዚች ለአጭር ጊዜ ለኮንትራት ወይም ደግሞ ጥቂት ጊዜ ለምንሰራ ነገር ለምንኖር ነገር ደግሞ መጥፎ ነገር መስራት አይጠበቅብንም ብዬ አስባለሁ ማለት ነው። እና ለዛ ነው እንግዲህ እንደዚህ አይነት ዘረኛ የሆኑ ሰዎች የእውነቴን ነው የምላችሁ እግዚአብሔርን አይፈሩም፣ ፈጣሪያቸውን አያውቁም።
ማለት ነውና በቃ ማለት የሰይጣን መተዳደሪያ የሆኑ በቃ ሰይጣን እንደፈለገ የሚያዛቸው ሰዎች ናቸው፣ ዘረኛ ሰዎች ማለት ነውና እንደዚህ ስለዛ ከሰይጣን መራቅ አለባችሁ ማለት ነውና ዘረኛ ሰው ነው ምን ጊዜም ፈጣሪን አቅም መጥፎ ነገር ነው የሚሰራው። ምክንያቱም ሰይጣን እስቲ ጥሩ ነገር እኮ አይሰራም። ስለ ክፋት፣ ስለ ተንኮል፣ ስለ ሰዎች ውርቀት፣ ሰዎች እንዲሞቱ ሰው ላይ አድሮ ማለት ነው። አሁን እኮ እንደዚህ ህዝባችን የሚያስጨርሰው እኮ ሰይጣን እኮ ነው፣ የሰይጣን ስራ ነው እንጂ የሰው ስራ አይደለም። አሁን ለምሳሌ ቤተ እምነት ውስጥ ቤተ እምነት ውስጥ አሁን የሚያስተምሩት ስለ ፍቅር ነው። ሁልጊዜ የሚሰብኩት ማንኛውም ቤተ እምነት ስለ ፍቅር ነው በቃ ስለ መዋደድ፣ ስለ ሰዎች መልካም ነገር እንድናደርግ፣ የተራበው እንድናበላ፣ ብቻ መልካም ነገር ነው በእምነታችን የሚያስተምሩን ማለት ነው። ከዚህ ደግሞ ወጣ ብሎ እንደዚህ መጥፎ ነገር የሚያስብ ደግሞ በተቃራኒው የሰይጣን መተዳደሪያ የሆነ ሰው ነው ማለት ነው። ስለዚህ ዘድዬ ያው የሚልሽ ነገር እንደው ይገባሻል ብዬ አስባለሁኝና አንቺም የሰይጣን መተዳደሪያ ነሽ። ስለዚህ ቤት አትምጪ ጋላ ምናምን ብለሻል። ጽድት ያልኩ የኦሮሞ ልጅ የማላፍር ልጅ ነኝ፣ ግን ዘረኛ አይደለሁም እግዚአብሔር ይመስገን ማለት ነው። እና አንቺም ደግሞ ምትኬ ብዬሻለሁ፣ የሰይጣን ምትክ ማለት ነው። እንደው ምትኬ ብዬሻለሁ። ምርጥ ስም እናንተ አልወደዳችሁትም? ይሄን ስም ለዝድ ያወጣሁት ማለት ነው። ምትኬ የሰይጣን ምትክ ማለት ነው። ምትኬ ስላልችሁ በሌላ እንዳይመስላችሁ እና የሰይጣን ምትክ ማለት ነው። እና ምርጥ ስም ነው ያወጣልሽ። እንደው አሁን ነው በአይምሮ የመጣና እና እንደዛ ነው ማለት ነው። ትናንትና እንግዲህ ስሙን ልጭን ነበረ፣ ስትሳደቢ ነበረ፣ እኛ እንደ ክፉ እንደ ጥላ ስታይ ነበረ። በሁሉም ብሔር ብሔረሰብ ክፉ ሰው አለ፣ መጥፎ ሰው አለ። አይደለም እንኳን ከብሔር ብሔረሰብ ቅርና ከአንድ እናት ራሱ ተወልዶ እኮ የሁሉም ባህሪ አንድ አይደለም ጸባያችን ቅርና መልካችን እንኳን አንድ አይደለም። ስለዚህ ሁሉም ህዝብ ኦሮሞ እንደዚህ ክፉ ነው ይሄ ምን እያልሽ መሳደቡ ተገቢ ነው ብዬ አላስብም። ከዛ ውስጥ እኮ እግዚአብሔርን የሚፈራ ሰው አለ። ስለ ዘረኝነት አይደለም ማውራትን ማሰብ ራሱ የማይፈልግ ማለት ነው። እና ምክንያቱም ያው ዘረኝነት ብዙ ነገር ገርቶናል ማለት ነው። እና አስከፊ ጊዜ ያሳልፈናል። በዘረኝነት ምክንያት ብዙ ሰዎችን አጥተናል ማለት ነው። እና ምክንያቱም ይሄ ጦርነት ባይኖር ኖሮ ዘረኝነት ባይኖር ኖሮ ማንኛውም ሰው በቤቱ በሰላም ይኖራል፣ ኑሮም አይወደድብንም፣ ሰዎችም ደግሞ ህይወታቸውን አያጡም ነበረ። ይሄ ያመጣብን ምንድን ነው? ይሄ ዘረኝነት፣ መከፋፈል፣ ተንኮል፣ ክፋት ማለት ነው። እና ይሄ ደግሞ ክፋት፣ ተንኮል ደግሞ ያው እንዳልኩሽ የሰይጣን ስራ ነው ማለት ነው። እና ሚትኪ ሰይጣን ማለት ነው፣ ዝድ የሚትኪ ሰይጣን ማለት ነው። እና እንደሆነ ንግግርሽ ገርሞኝ ነው። እና ሌሎቻችሁም እንደዚህ ማለት ዘረኛ ከሆናችሁ የምሬ ነው የምላችሁ። እኔ አትምጡብኝ፣ መጥፎ ነገር አታስተምሩኝ። እኔ እንዶ ዘረኝነት የሚጠላው ነገር ቢኖር ዘረኝነት ነው። ለምን መሰላችሁ? ክፉ ነገር እኮ ነው የሚያሳስባችሁ። ወደዛ ስትሄዱ፣ ወደ ዘረኝነት ስትሄዱ ክፉ ነገር በቃ እንዴት ያን ሰው አጥፍተን፣ እንዴት ያ ሰው ጠፍቶ ከዚህ ምድር ያን ሰው ማጥፋት አለብን ብሎ ስለሚያስቡ መልካም ነገርን አያስቡ። በቃ ለውስጣቸውም ውስጣችሁ ራሱ እኮ ሰላም የላችሁም፣ ደስታ የላችሁም ማለት ነው። እና ሁሌ ተንኮል ነው የሚያስቡ፣ ክፋት ነው የሚያስቡት። ያን ሰው እንዴት አግኝቼ አጥፍቼ ገድዬ ስለሚሉ ሰላም የላቸውም ማለት ነው። ይሄ ተንኮል ስራ የሚሰራ ደግሞ ያው ሰይጣን ነው ማለት ነው። እና እንደዛ ነው እንግዲህ ሌላኛው ደግሞ ምን ብላለች መሰላችሁ? እንዶ እዛ ጋር በጣም ነው የተመቸሽኝ፣ እንዶ በጣም ነው የተመቸሽኝ እና ተደስቻለሁ ብትይ ራሱ ይገርመኝ ነበረ። እና አዲሱ ዓመት ስለመጣ ሰዎች እንኳን አደረሰሽ ስሉኝ ሰዎች ስትደሰቱ እኔ እናደዳለሁ አልሽ። መናደድ ነበረብሽ። የምሬን ነው። ምክንያቱም ላይ መሰለሽ ሰይጣን እኮ አይደሰትም። የሰው ደስታ ሰይጣን አስደስቶም እኮ። እኔ ሌላ ሰው ባይረዳሽ እንደሆነ ይረዳሻለሁ። እኔ እረዳሻለሁ ችግርሽን ማለት ነው። እና ምክንያቱም በደንብ እረዳሻለሁ። እኔ አንቺ የሰይጣን መተዳደሪያ ማለት ነው በጣም እረዳሻለሁ። ምክንያቱም ያው እሱ ክፉ ነገር ነው የምወደው። ለምን መሰለሽ አሁን አንቺ የተናደድሽበት እንደው ልንገርሽ ብዬ ነው። ምክንያቱም ልንገርሽ ብዬ ነው እና ለምን እንደተናደድሽ ማለት ነው። አሁን 2016 ሲመጣ ማለት ነው እና ብዙ ሰዎች ብዙ እቅድ አላቸው፣ ብዙ እቅድ ማለት ነው። እና ተማሪ የነበረው ሰው ማለት ነው ካለፈው አመት ዘንድሮ አመት ጥሩ ውጤት ለማምጣት ይደሰታል ማለት ነው። ነጋዴ ከሆነ ደግሞ ካለፈው አመት ዘንድሮ አመት ደህና ገቢ
ወይም ደግሞ ደህና ብር ለማግኘት ይደሰታል ማለት ዘንድሮ ካለፈው አመት የተሻለ ነገር ሰራለሁ ብሎ ይደሰታል ማለት ነው። ገበሬውም ከሆነው ደግሞ እንደዛው ከተሻለ ካለፈው አመት ዘንድሮ የተሻለ ነገርን ሰራለሁ ብሎ ውስጡን ስላሳመነው ይደሰታል ማለት ነው። የሚደሰቱ እንደዚህ አይነት ሰዎች ናቸው። ክፉ ሰዎች የነበሩ ሰዎች ደግሞ ያለፈው አመት ክፉ ነገር ሰርቻለሁ፣ ሰዎችን በዘረኝነት አጣልቻለሁ፣ በእኔ ምክንያት ሰዎች ተጣልተዋል፣ በእኔ ሰበብ ሰዎች ተገዳድለዋል፣ በእኔ ሰዎች ብዙ ነገሮች ተደርጓል በእኔ ስም ብሎ ስለምጸጸት ስለዚህ ያለፈውን አመት 2015 ውስጥ ያ መጥፎ ባህሪውን ትቶ መጥፎ ጸባዩን ትቶ ወደዚህ ወደ 2016 ሲገባ ከዛ ከመጥፎ ነገር ወጥቶ ዘንድሮ ደግሞ ጥሩ ነገርን ለመስራት ስለሚጥር ማለት ነው። በቃ ዘንድሮ አመት ራሴ መቀየር አለብኝ ብሎ አስባለሁ። ጥሩ ነገር ለመስራት እኮ ነው የሚደሰቱ ሰዎች ጥሩ ነገር የሚሰሩ ናቸውና አንቺ አልገባሽም፣ ሌሎችም አልገባቸውም መሰለኝና እኔ ገብቶኛል። እኔ በደንብ ነው የተረዳሁሽ፣ የምር በጣም ነው የተረዳሁሽ ማለት ነው። ተረድቼሻለሁ። አንቺ የተናደድሽበት ምክንያትም ሌሎችም የተደሰቱበት ምክንያት አሁን ዘረዝርልሻለሁኝ ማለት ነውና እና እንደዛ ነው። ሌላው ደግሞ ሱስ ያለው ሰው አለ እንደው አይጣልና ሱስ ያለው ሰው አለ። አሁን ለምሳሌ ሲጋራ የሚያጨስ መጠጥ ጠጥቶ በቃ መንገድ ላይ የምንገዳገድ በጫት በምናምን ብሩን የጨረሰ ኑሮ ማስተካከል ያቃተው ሰው ዘንድሮ 2016 ለራሱ ቃል ይገባል። ለራሱ ቃል ገብቶ ይህን ነገር ማስተካከል አለብኝ፣ ከሱስም መውጣት አለብኝ፣ ሲጋራም መጠጥም በጫትም ብሬን አልጨርስም፣ በመጠጥ ብር አልጨርስም፣ ጥሩ ነገር መስራት አለብኝ፣ የተራቡትን ሰዎችን ማብላት አለብኝ፣ ልብስ የሌላቸውን ሰዎችን ልብስ ገዝቼ ለነሱ መስጠት አለብኝ። ጥሩ ነገሮችን ያስባሉ። ለምን ይሄ 2016 መልካም ነገር ለመስራት እኮ ነው እነሱ መልካም ነገር ለመስራት። ምክንያቱም አመት ሲቀየር እነሱን ከአመት ጋር መቀየር ስለሚፈልጉ ነው። ከአመት ጋር መቀየር ስለሚፈልጉ ይሄ ደስታ ነው ለነሱ። ደስ ይላቸዋል። አገራችን ሰላም ሆኖልን 2016ን ሰላም የምናገኝበት ደስታ የምናገኝበት ብሎ ይደሰታሉ። ምክንያቱም ይሄ የጥሩ ሰዎች ስራ ነው። ለዛ ነው የሚደሰቱት። ያለፈውን አመት መጥፎ ነገር ሲሰራ የከረመ ሁሉ አሁን ደግሞ ጥሩ ነገር ለመስራት ይደሰታል ማለት ነው። ለዛ ነው አንቺ አልተረዳሽም እንጂ ሌሎች አልተረዱሽም እንጂ እኔ ተረድቼሽ ነበር። እነሱ ለዛ ነው የተደሰቱት ማለት ነውና በእምነቱ ጠንካራ ያልሆነው ደግሞ በእምነቱ በርትቶ ጠንካራ ሆኖ ታውቂያለሽ። አሁን ለምሳሌ በእምነቱ ጠንካራ የሆነው ሰው መጉዳት አያስብም፣ ለሰው ክፉ ነገርን አያስብም። ሁሌ ውስጡ በቃ ጥሩ ነገር ለመስራት የሚጥር ለራሱ ቢበደል እንኳን ቢጎዳ ራሱ ሌላ ሰው ለመጉዳት አይጥርም። ምን የሚሆን ሰው ፈጣሪን የሚፈራ ሰው፣ እግዚአብሔር በልቡ ያለው ሰው፣ ለእግዚአብሔር የሚኖር ሰው ማለት ነው። እና የእግዚአብሔርን ቃል ተቀብሎ የሚኖር ሰው መልካም ነገርን ነው የሚሰራው፣ መጥፎ ነገርን አይሰራም። ስለዚህ ወደ ፈጣሪ ተመልሼ ብሎ ስለሚያስቡ ብዙ ሰው የሚደሰቱበት ምክንያት ለዚህ ነው። እኔ ብቻ ነው የተረዳሁሽ። እና አሁን በዚህ አጋጣሚ ደግሞ በዚህ በተቃራኒ ደግሞ ማለት ነው እና አንቺ ምትኬና ያው ሴጣን ማለት ነው ማለት አንቺም ደግሞ የሴጣን ምትክ ስለሆንሽ እኮ ነው። እንደው ጥሩ ስም እኮ ነው እና ማለት ነው። እና በተቃራኒው ደግሞ አንቺና ሴጣን የምትናደዱበት ምክንያት እንግዲህ ሰዎች አሁን ጥሩ አላማ ይዟል። አሁን ያው የዘረዘርኩልሽ ሁሉ ጥሩ አላማ ነው ማለት ነው። እና አሁን ጥሩ ነገር ነው የነሱ እቅዳቸው ብዙ ነው። ይሄ ብቻ አይደለም እቅዳቸው፣ ያው ዘርዝሬ አልጨርስም ብዬ ነው እንጂ ሌሎች ደግሞ በተቃራኒው ደግሞ ያው ክፉ ዳብሎስ ደግሞ የምናደድበት ሰዎች ያው እንደዚህ መልካም ነገር ለመስራት ስለተነሱ ያ ነገር ሰው ደግሞ መልካም ነገር ሲሰራ ሴጣን ይናደዳል። የምሬን ነው። ሴጣን ይናደዳል፣ አይወድም። ሴጣን መልካም ነገር አይወድም። እሱ ክፋት ነው የሚወደው፣ መጥፎ ነው የሚወደው። የሚጣላ ሰውን ይፈልጋል፣ ሰው እንዲከፋፈል፣ አገሪቷ እንድትጠፋ፣ ሰው ከሰው ጋር እንዳይስማማ ያ ስለሚፈልግ እቅዴ ከሸፈብኝ እያለ ሴጣኑ ይናደዳል ማለት ነው። ስለዛ አንቺም ደግሞ የሴጣን ምትክ የተናደድሽው ለዛ ነው። እኔ ተረዳውሽ እኮ በቃ እኔ ከተረዳውሽ አይበቃሽም? ለዛ ነው አንቺ አዲሱን አመት ያልተደሰትሽው፣ ለአንቺ ደስታ ያልሆነው ለዛ ነው።
ለዛ ነው ማለት ነው። ምክንያቱም ሰዎች አሁን ጥሩ ነገር ሲሰሩ አንቺ መጥፎ ነገር ስለምታስቢ ውስጥሽ በመጥፎ ነገር ስለተሞላ ያ ነገር ያው በጸሎት በመልካም ነገር ያ የመጥፎ ሰዎች ስራ ስለሚከሽፍባቸው ለዛ እርር ድብን ይላሉ፣ ይቃጠራሉ፣ ውስጣቸው ይነዳል ማለት ነው። እና አንቺ የተናደድሽው በዛ ነው እንጂ ሌላ ነገር አይደለም። እኔ ተረዳውሽ። እንደው በቃ እኔ ከተረዳውሽ በቂ ነው። ሌሎች ባይረዱሽም እኔ በደንብ ነው የተረዳውሽ፣ በደንብ ማለት ነው። እና በደንብ ተረድቼሻለሁ ማለት ነው። እና እንግዲህ አይዞሽ የሴጣን ምትኬ አትናደጂ። ግን ደግሞ ያው ቤቴ አትምጪ ደጋግም የሚልሽ ነገር ማለት ነው። እና እኔ ዘረኛ ሰው አለርጂክ አለብኝ፣ አልወድም እኔ አልወድም፣ ይሸተኛል። እኔ ዘረኛ ሰው እንደው ይሸተኛል፣ ለምን እንደሆነ አላውቅም። እና ለዛ ነው እንደው እንጂ ሌላ ነገር አይደለም። እና ዘረኛ መሆን አልፈልግም ማለት ነው። እና እንደዛ ነው እንግዲህ 2016ን ያው ጥሩ ነገር በመስራት ሰዎችን ያለማስቀየም እንዳንቺ ማለት ያው ሰይጣን መቼም ተቀየመም አልተቀየመም ፋይዳ የለውም ብዬ እኮ ነው የሰይጣን ምትኬ እንደው እና ችግር የለውም ብዬ ነው ያንቺን ነገር ማለት ነው። እና ዘንድሮ ዓመት እንግዲህ ያው በተቻለ ነቀም ልንቆጠብ ከመጥፎ ነገር ልንቆጠብ ይገባናል። ምክንያቱም እቺ አጭር ህይወት ለምንኖረው አሁን ለምሳሌ አንቺ እንደዚህ ክፋት እየረጨሽ ነውና ክፋት መጥፎ ነገርን እየተናገርሽ ነውና እንደው አንድ ነገር ላንሳልሽና እህታችን ፈጣሪ ነፍሷን ይማርና የበዓል ቀን ከቤት ወጥታ ከነ ልጇ ልትዝናና ባህር ሄደች። ልጇ ውሃ ውስጥ ሲገባባት ኩዌት ሀገር ይመስለኛል ማለት ነውና ኩዌት ሀገር ይመስለኛል ልትዝናና ወጥታ ልጇ ውሃ ውስጥ ገባችባት። ልጇን ልታወጣ ስትል እሷም ተከትላ ውሃ ውስጥ ገብታ ህይወቷ አለፈ ማለት ነው። አየሽ ህይወታችን እኮ ሻግላ ነች። ሻግላም እድሜ የለውም፣ መቼ እንደምሰበር አይታወቅም ማለት ነውና ህይወታችን እንዲህ ነች ማለት ነውና እሷም እንግዲህ ልትዝናና ነው በበዓል ከቤት የወጣችው፣ ግን ከነ ልጇ ህይወቷን አጣች ማለት ነውና ፈጣሪ ነፍሷን ይማር። ለቤተሰቦቿ ፈጣሪ መጽናናትን ይስጥ ማለት ነውና እንደዛ ህይወቷን አጣች ማለት ነው። እኛም ደግሞ ምን ሆነን ከዚች ምድር እንደምናልፍ አናውቅም። አሁን አንቺ እኛ ማለት ነው እንደው ተሳስቼ እኮ ነው አንቺ ያልኩኝ እንደ የሰይጣን ምትኬ እና አሁን እኛ ኮንትራት ቤት ነው ያለነው አይደለ? የአረብ ሀገር ማለት ነው ኮንትራት ቤት። እዚች ምድር ላይ የምንኖረው ኑሮ ማለት ነው የኮንትራት ነች። መቼ እንደምንሄድባት አናውቅም። አሁን እኮ አረቦች ማለት ነው በፈለጉ ጊዜ ሰው አምጥቶ ሊያሰናብቱን ይችላሉ። ሄዱ አንፈልግም ልሉን ይችላሉ ማለት ነው። እኛም ደግሞ እዚች ምድር ላይ ስንኖር መቼ እንደምንሄድ አናውቅም፣ መቼ እንደምንሞት ማለት ነው። ይሄ ዘላለማዊ ቤታችን እኮ አይደለም። ስለዚህ ለዘላለማዊ ቤታችን የሚሆንን ነገር መስራት እንጂ እዚህ ምድር ላይ ለጥቂት ጊዜ ለምንኖር ነገር መጥፎ ነገርን መስራት የለብንም። አሁን እኮ ይሄ ቪዲዮሽ ነገ ብታይ ማለት ነው እቺ ልጅ እኮ እንደዚህ ብላ ነበር። ብትሞቺ እኮ ነው የምልሽ እኔ እንደው ብትሞቺ ነው ያልኩሽና አሁን ለምሳሌ ሞትሽ እንኳን ይሄን ቪዲዮ ብዙ ሰው ጋር ስለሚደርስ እቺ ልጅ እኮ እንደዚህ ዘር ተሰብክ ነበረ ዝድ የምትባል ልጅ እና ነምሷ አይማር ይልሻል ማለት ነው። እየሰማ ሰው እንደው ነምሷ አይማር እንደዚህ ስለ ዘረኝነት እንደዚህ ስትል ነበር ትባልሽ። እኔ ራሱ ይልሻለሁ ይልሻለሁ ያው መቼም ማን ቀድሞ እንደሚሄድ አቅም ብዬ እኮ ነው። እና ማን ቀድሞ እንደሚሄድ አናቅም። እና እንደዛ ነው ማለት ነው። ለዛ ነው ለዚች ለጥቂት ጊዜ ይበቃናል እኮ አገራችን እኮ አላነሰንም፣ በቅ እኮ ነው። ምክንያቱም መሬት እኛም በልታ ትጨርሰናለች እንጂ እኛችን መሬት በልታን አንጨርሳትም ማለት ነው። ምክንያቱም አሁን እኛ ሀገር ምንድን ነው የጠፋው? ሰላም ነው። በቃ ሰይጣን ገብቶብን ማለት ነው። እንደው ይሄ ክፉ ሰይጣን ፈጣሪ ገስጸው እንደው እና እግዚአብሔር ገስጸው እና አንቺም ደግሞ ያው አሁን የሰይጣን ምትክ ሆነሻል ማለት ነው። እና ምትክ የሰይጣን ልበልሽና እግዚአብሔር ገስጻችሁ እንደው እና መሬት አላነሰንም ማለት ነው። እና ዝም ብለን ነው የምንጣለው፣ ዝም ብለን ነው የምንባለው። ለምን እንደሆነ አናውቅም። ምክንያቱም ያው ክፉ ሰዎች ፈጣሪያቸውን የማይፈሩ ነገን የማያስቡ ልክ አሁን እዚች ምድር ላይ ዘላለም እንደምንኖር አድርገን የምናስብ ሰዎች እንደዛ እኮ ነን። ሀጅ ነን እኮ አታውቂውም መሰለኝ። እንደው ረስተሽዋል። እንደው አሁን እኮ ትልቆች ነን እኮ እኛ። መልካም ነገሮችን ማሰብ አለብን፣ መጥፎ ነገሮችን ትተን ማለት ነው። ለነገ ቤታችን ጥሩ ነገር መስራት አለብን። ለነገያችን ስንቅ ማስቀመጥ አለብን።
እሺ እንጠየቅበታለን እኮ ዛሬ በምንሰራው ስራ እንጠየቅበታለን። እንደው እስቲ ማለት ነው እንደው ገርሞኝ ነውና ሳስበው እንደው ገርሞኝ ነውና ማለት ነው። በነገራችን ላይ ግን አውቃለሁ ዘረኛ ሰው እግዚአብሔርን አያውቅምና ማለት ነውና አያውቅም እንደው አያውቅምና ማለት ነውና እንደው ጸሎት ስታደርጊ ኦሮሞን አጥፋልኝ ከዚህ ምድር ብለሽ ጸሎት እንደምታደርጊ አምናለሁኝና እንደዛ ያለሽ ነው። ግን ጸሎትሽ ነው የውሪ ነው። ምን ብለሽ ነው ጸሎት የምታደርጊ? እንደው ይሄን ነገር ብትነግሪ ደስ ይለኝ ነበርና ምን ብለሽ ነው እንደው ጸሎት የምታደርጊው? እንደዛ ነው መሆን ያለበት። ምክንያቱም ያው የኦሮሞ ጥላቻ ስላለብሽ ማለት ነውና እንደዛ ነው እንግዲህ ፈጣሪ ከእንደዚህ አይነት ዘረኛ ከሆነ ሰው ፈጣሪ ያርቀን ማለት ነውና ዘረኝነት ክፉ ነው በነገራችን ላይ በጣም ማለት ነውና ዘረኛ ሰው እግዚአብሔርን አቅም አሁን ብዙ ልጆች አንዳንድ ልጆችን አይታችሁ ከሆነ እዚህ ሚዲያ ላይ ስለ እምነታቸውን አስተምሮ ኮትኩቶ ነው የሚያሳድጉት ማለት ነው። አንዳንዶቻቸው ደግሞ ስለ ዘረኝነት ገና በሕፃንነታቸው ልጆቹን በዘረኝነት ማለት ነው ነገ የሕፃን ልጅ ሲያድግ መልሶ አባቱን ይገላል፣ መልሶ እናቱን ይገላል። ምክንያቱም ክፋት ነው አስማሪ ያደገው፣ መጥፎ ነው አስማሪ ያደገው ማለት ነው። በእምነት ኮትኩቶ ያሳደጉ እናቶች ማለት ነውና እግዚአብሔር ረጅም ዕድሜ ይስጣቸውና ለነሱ ማለት ነውና እነሱ አሁን እንደዛ አይነት ልጆች አሁን መጥፎ ነገርን አያስቡም። ምክንያቱም በቃ እምነታችን ጥሩ ነገር ስለሚያስተምረን ክፋትን ስለማያስተምረን እንደዛ አይነት ልጆች አሁን በቃ የዋ ነው የሚሆኑ ሲያድጉ ራሱ ለሰዎች ክፋትን መጥፎን ተንኮልን አያስቡም። በእምነታቸው በልጅነታቸው ያደጉ ማለት ነውና አሁን የሚትክ ሰይጣን ማለት ነው የሚትክ ሰይጣን ማለት ነውና ዘድ የሚትክ ሰይጣን ማለት ነውና የምሬ ነው የምላችሁ ልጇ አሁን ከወለደች ማለት ነው እንደው የወደፊት እቅድ እኮ ነውና አሁን እሷ በዘረኝነት ዘረኛ ስለሆነች እንደሷ ነው በቃ ልጁ ራሱ ዘረኛ ሆኖ የሚያድገው። ዘረኛ በቃ ሰውን ሌላ ብሔር ማየት አይፈልግም፣ ሰው እንዲኖር አይፈልግም። በቃ ውስጡ በክፋት ነው። ምክንያቱም እናትየዋ ክፋት ነቻ፣ ክፉ ነቻ፣ እናትየው መጥፎ ነቻ። ምክንያቱም ልጁ ታዲያ ከየት ጥሩ ነገር ይማራል? ጥሩ ነገር ማግኘት አይችልም። በቃ እሷ ክፉ ስለሆነች ልጇም ከሷ ነው በቃ ክፋትን ተምሮ የሚያድገው። እንደዚህ አይነት ልጅ ነው ነገም ደግሞ አገርን የሚያጠፋው። መልሶ አንቺን ሊገልሽ ይችላል። የምትክ ሰይጣን እኔ ለአንቺ ነው የምናገረው። ዘድ የምትክ ሰይጣን በጣም ነው የተናደርኩብሽ። በጣም ዘረኛ ነሽ። ቪዲዮ ይሄን ይመስላል።